በዛው ነው እንዲስተስ ታም አሮሊያት ያበር ለታባሽ ነው ታም አይ እንዴ አውቃለሁ ቆንጆ እንደሆንኩኝማ አውቃለሁ ሰርፕራይዝ የኔናት እሺ ወላ ደረስ እሺ አሁን ተቀበኛ ምኑን ስጦታዬ እሺ ቀበና ስጠ ዛሬ ልዩ ቀንሽ ብያለሁ አይደል አንተ ማን እንዴ ምንድነው እኮ ዛሬ ልዩ ቀናት ብያለሁ እኮ ቅድም ለኔ ስልሽ እኮ አልሰማሽኝ ማለት ነው ቅድም ጌታ አንቺ ረፊ ማርያም ረፊ ረፊ ቤቲ ሰሚ እሺ ሆኖ አስቀምጪና ንገርሽ ሆኖ አስቀምጪ ረፊ ቤቲ እሺ እነሆ ዛሬ ልዩ ቀን ታገኛለሽ የፍቅርን ትርጉም ገሰሽ አስተማርሽኝ ካንቺ ደስታ የኔን እያስቀደምሽልኝ ፍቅር ለካ ለራስ ማለት እንዳልሆነ ስታደርጊው አይቶ ልቤ በቃ አመነ። ሰላም ሰላም ውዴቱ ፋሚሊዎቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ ያው እዚህ የተገኘሁበትን ነገር ልንገራችሁ። በመጀመሪያ ኦሊያድ በጣም ባስቸኳይ ነይ ምናምን ነገር ብሎኝ ነው ያው ካለ ባሌ ነው የመጣሁት። እናንተ ፊትም ካለ ባሌ ነው የቀረብኩት እና ያው እንደናፈቅኳችሁ አውቃለሁ። ባይዞ በጣም እኔ በመጀመሪያ ማለት ነው በጣም ነው የምወዳችሁ ወላሂ በጣም ማለት ነው በጣም ብዙ በቃ በጣም በብዙ ነገር ከዚህ በፊትም ባለው ነገር በቃ በደስታዬም ጊዜ በሐዘኔም ጊዜ ከጎኔ ነበራችሁ ሁላችሁም ማለት ነው እና እናንተን በቃ ዛሬ ማመስገን እፈልጋለሁ። ቅድም ነገሮችን እያሰብኩኝ ማለት ነው ማለት ሰው አለኝ ብዬ አስባለሁ አሁን ላይ ማለት በቃ እህት ወንድሞች አሉኝ ብዬ አስባለሁ። ሀገር ውስጥም ያላችሁ ውጭም ያላችሁ የማዳም ቅመሞች ለኔ በጣም ጥሩ ነገር የምትመኙልኝ እህት ወንድሞቼ አላችሁ። አመሰግናለሁ እናንተን እና ያው በዚህ አጋጣሚ ላመስግናችሁ ብዬ ነው እና ኦሊ ለምን እንደጠራኝ ምናምን አልገባኝም። ማለት አንገብጋቢ ነው ምናምን ነገር ብሎ ነበር ቅድም የደወለልኝ። እንደ አጋጣሚ ሆኖ ደግሞ አሚርም አልነበረም እና ያው ታውቃላችሁ አሁን ከአሚር ጋር አሪፍ ላይ ነን ማለት በቃ አሪፍ ጊዜዎችን እያሳለፍን ነው። በጣም አሪፍ ነገሮችን ማለት በቃ ድሮ ከምወደው በላይ ትላንት ከምወደው በላይ ነው ዛሬ የምወደው እና ባይዞ ማለት ነው ከሁሉም ነገር በፊት እናንተ ሁሉንም ነገር እንድታውቁልኝ እፈልጋለሁ። ማለት በቃ ከማንም ጋር ስገናኝ እናንተም እንድትኖሩ እፈልጋለሁ። ለዛ ነው ካሜራ ይዤ የምቀመጠው እና የኔ ወዶች በቃ ምን እንደምላችሁ አላውቅም። ኦሊ ማለት ለኔ ምርጥ ጓደኛዬ ነው። የባሌም በቃ ጓደኛ ራሱ አይባሉም አሁን ላይ ወንድማማች ብላቸው ራሱ በቃ አቀላቸዋለሁ። ማለት በጣም የሚወደው ጓደኛው ነው ወንድሙ ነው እና ለኔም ጥሩ ነገር የሚያስብልኝ ጥሩ ነገር የሚመኝልኝ ጓደኛዬ ነው። በጣም በብዙ ነገር ብቻ በቃ ባጭሩ ኦሊ ማለት መልካም ሰው ነው። ማለት በቃ ምን ልበላችሁ በጣም በቃ እናላቀም ስለሱ መግለጽ ራሱ አልችልም። ማለት በቃ መልካም ወንድሜ ነው። እኔ አሁን ላይ በቃ አሉኝ ከምላቸው ወንድሞቼ አንዱ ኦሊ ነው እና በቃ በፊት ያለፈው ሁሉ ነገር አልፏል። ያጠፋው ሁሉ ነገር ማለት በቃ ብዙ ጥፋት አጥፍቷል። ብዙ ነገር በድሎኛል አውቃለሁ። ግን ያ ሁላ ነገር ደግሞ ተሻረ በይቅርታ ማለት ነው እና በቃ ዛሬ ምን እንደፈለገ ራሱ ሰርፕራይዝ የኔናት እሺ ቆዮ ብቻ አለክ ፋሚሊዎቻችን በጣም ይቅርታ ያው አፍጄ ባን የመጣሁት። ኧረ ይቅርታ ጠይቃቸው በደንብ በሚገባ ለይቅርታ መከሰበት አለ የሚገርም ስጦታ ምን ይቅርታ መካሻ ከዛ በፊት አባው እንዴት አይሽ ምን ይጦለጋ አባው አንተ ደግሞ ባሌ ቢሆን ማለት ነው ፍቅት ያለው ምንም እኮ አንድ አበባ እኮ ማለት ነው ቀያ አበባ ማለት እንደ ቀያ ማለት ናቁጭ በይ
ዳንሻ አለሁልህ። ውድ ቤተሰቦቼ በጣም ይቅርታ አርፍጄ ነው የመጣሁት። አንተ ሰዓት እንዴ አልተመቸኝም ነበር። አሬድ ነው ማለት ነው። ምንድን ነው እንዴ? እኔ እና ቸኩለታ እኔ ቀድሜ አንዴ ደረስኩት። ባባ ካስከለ ሊሆንስ ባባ ካስ እንደመካሽ ስጦታ ሲሰጥ ለመልካም ነገር ነው የምንጠቀመው። አርፍጄ ስመጣ እንዳትቆጪ እንዳትበሳጪ በማስመልከት ልዩ ጊፍት ማለት ይሄ መደለያ ነው ማለት ነው። ኧረ መደለያ አይደለም ለቆየህበት በቃ መደለያ አይደለም። እኔ መደለያ አልጠቀምም። ባይሆን ጊፍት አለ ለሱ የሚሆን ምንድን ነው? እሺ ምንድን ነው? ከዛ በፊት ለዚህ ነው አስጨንቀህ የጠራኸኝ? ኖ ከዛ በፊት የሆነ ነገር አለ። እሺ ምንድን ነው? ቆይቼ ብሻለሁ። ደሳሽን ግጭኝ ነው ደግሞ ይሻልሽ። ፈለግሽ ነው መቅራት ነው ደሳሽ መቅራት ይሻልሽ። ተው በይቅርታ ይተለፋል። ይቅርታ ጠይቀኝ። ልጅሽ እንትን ካለው ከደበረው ዘፈን የምር ዘፈን ደስ ይላል። ዘፈን እስኪ እኔው ምን አይዘፈነ ዘፈና በዚህ ድምጽ እሺ ልሰልልሽ እንችላለን። ይችላል ታውቃላችሁ። ቤቲን ስለምወዳት በጣም ስለማከብራት ለሰው ታውቃላችሁ። ለሰው የማረው ነገር የለም። መስፈን ደግሞ ቀላል ነገር ነው። እሺ ቆሜንም ዘፍነው። ኧረ ችግር የለም። ዘፈን እዚሁ ቆሜንም ዘፍነልሽ። እሺ ማዕበል ነው ፍቅሯ የውቅያኖስ የባህር ከሰማ ምነው ምስኪው አይሆንም። ይሄ ማዕበል ነው። እሺ ማዕበል ነው አይሆንም። እሺ ባንቺ ፍላጎት ነው። እሺ ምን ኧረ ደስ ያለን ዘፈንልኝ። ባንቺ ፍላጎት ችግር የለም። ባንቺ ፍላጎት ያብዱክ ያለ ዘፈን በቃ እሷን የሚመጥን ባይዘው ይሄ ዘፈን ለእሷ የተዘፈነ ያህል የሚሰማኝ ዘፈን አለ። እሱ ልስፈልልሽ ያብዱክ ያለ እንደዘፈንልኝ ፈልገው ነገር ያንዴም ጣጣ ኮች ኮታ ሄ ኦመሱራዬ እያለን እንለው ነው ወንድሜ ያዕቆብ ይላል። እሱን እቤት ዝፈኝ። እኔ አሁን ወንድምሽ ነኝ ምንሽ ነኝ? አሁን ጓደኛሽ እንዴ? ጓደኛሽ? እኔ እኮ ወንድሜ ነው ማይክ እኮ እኔም ዘፍንሽ ሌላ ነው አይደል? ሌላ ልትፈንልሽ በቃ እቶ ወንድሜ ያዕቆብ የውበት ነው እንዳንቺ ተዋጣለት የቷምነው እንከን ማይገኝለት ውበት ቁንጅናሽን በቃ ለማስረዳት የቋንቋ እውቀት ያለው ያስፈርዳል። በቃ እንዴ ምንድነው ያው ሙዚቃው ምን ውስጥ የሚገልጽ ነው አስታንቺ። በዚህ አጋጣሚ ደግሞ ወጥቶጁ ነገር ይዘሽ መጥቻለሁ። ምን መሰለሽ ከምሽ ምንድነው ሻንሽ ጨፍኝ እሺ አይደለም። ቆይ ለዚህ ነው ወይ አቻው እኮ እሺ ንገረኛ። አይንሽ ጨፍኛ ኦሌዲዮ እሺ በጣም የምትወደውን ጊፍት ነው ያመጣውላት። በጣም ቤቲ በዚህ አትደራደርም። እሺ እጅሽን ግለጪ፣ እጅሽን ክፈች። እሺ አይንሽ መግለጽ አይቻልም። በጣም የምትወደው ስጦታ ነው የኔ እናት። ቸኮላት የምትወደው ባይዛዊ ማን ነው? ቸኮሌት ካገኘች እኔ ራሱ እንዳለው አጠገባ አታውቅም። ቸኮሌት ነብሷ ነው። አሁን ልትበይ እኮ ነው የመጣው። ልጅ ክፈችውና ቢዩ ታሚሎቹ ቸኮሌት አበባ ድሮም ሰጣት ነበር። አሁን ደግሞ በቃ በተሻለ በብዛት እንደ ድሮ ለምን ይካል ይመገዛልኝ? ምን ነው? ኧረ ተይ ጭራሽ እኔ ልክፈትልሽ። የምትወጂውን ቸኮሌት አሁን ያረፈርኩትን በቸኮላት አሁን በቃ ዳራራራራ የሚያምር ቸኮሌት ወሬውን ንገረኝ። ዳራራራራራራራራ በጣም የሚያምር ደስ የሚል ቸኮሌት ብራዘር አረስተ ብቻ እንዴ አይደለም። ቆይ ላንቺ ነው የምትጠፋላል እሺ ደፈና ያው እንግዲህ ወደ ቤተሰቦች ነው። ከቸኮሌት በላይ ምን አለ? ቸኮሌትና አበባ ነው። ሌላ ምን አለ? እሺ አሻንጉሊት በሌበት ወሬ ልንገርሽ ብላል። የጠራኝ ምን አስቸኳይ ነገር ምን ነው? ወሬ እኮ እሱ እኮ ይደርሳል። ካንተ ሰምቼ ለባሌ እስከምነግረው። አሁን እዚህ ባል ምን አመጣ? እዚህ ጋር ባል ምን አመጣ? እሺ በቃ ንገረኝ። እሺ የሆነ ነገር ላውራሽ ነበር። ምን ስለዚህ ምን ነገር አልፈለኩም ነበር። ያው ታውቃለሽ ዛሬ ልናገር ምን ከዛ በፊት አንድ ነገር ነው። በጣም የምትወጃቸውን ሰዎች 3 ሰዎች ጥቀሽልኝ በህይወትሽ። በህይወት ዘመኔ
በመጀመሪያ በጣም ወደው ባሌ ነው አሚራ ኮስ አሁን ባል እኮ አልኩም አይደለ በህይወት ዘመንሽ ቤተሰብ አለ ጓደኞች አሉ ብዙ ነገር አለ አይደለ ባል የሚቀርም ነገር አለ እናት አባት ልጅ ብዙ ነገር እኮ አለ ልጅ አለኝ እንዴ መጀመሪያ ከማንም እና ከምንም በላይ አሚራን በጣም ወደዋለሁ ማን አሚራ እሺ ሌላስ ምንድነው እሺ ሌላስ ከዛ እናቴ እኔንስ ሶስት አንልከኝ እኮስ በቃ እናቴ ከዛ ወንድሜ በቃ ነው የለውበትም ወንድሜ ማለት ነው ታላቅ ወንድሜ ከዛ ማን ታላቅ ነው እኔ ቃሉን ነው እንደዛ ከሆነ ጊፍቱም ይመለሳ እንዴ ጊፍቱ ይመለሳ እንደዛ ከሆነ ሲጀምር አንተ ቆይ መች ተዘርዝሮ አለቀ እኔ ማቶጂን ከሆነ እኔ እዚህ ምን አደርጋለሁ እና ነው እኔ አቶጂኝም ታዲያ አረ ገና መች አለቀ ገና መች ዘርዝርኩ ዛሬ በስማ እኔ እሺ እንደዛ ከሆነ ማለት ነው ለፋሚሊዎቻችን ማወቅ አለባቸው ቢዎች ማትረሻቸው ጓደኞቼ አንደኛ ነው ማለት ከጓደኞቼ ነው እሺ እንደዛ ነው ቢዎች ማትረሻቸውን ቀኖች ነገር ማለት መርሳት የማልፈልጋቸው በህይወትሽ ውብ ሆኖ የምታሳልፊያቸው ቀናቶች አንደኛ የሰርጌን ቀን ውቢት ምንድን የሰርግሽ ቀን የሰርጌን ቀን እኔም የሰርጌን ቀን ነው መስሎት ፈልገው እሺ ሌላስ ከሰርግሽ ነው እኔ ደግሞ የዛሬዋ ቀን ልዩ ቀን ነች ብዬ ነው የማስበው የዛሬዋ ቀን ልዩ ነች ምንድን ናት ልዩ ነች ደህና ነች ልዩ ነች ወሮዲ እሺ ላሳይሽ እሱ ምንድን ነው እሺ እንደዚህ አድርጊ በዛኛው እንዴት በዛኛው እንደዚህ በዛኛው ነው እንደዚህ ልዩ ግጣሚዋ ላሳይሽ ለቤተሰቦቻችን ልዩ መሆኑን ታውቃ ለምን ከፍ አድርጊ እንጂ ምንድን ነው የዛሬዋ ቀን ልዩ ነች እኮ ለእኛ እኮ ሲዮሽ የዛሬ ቀን ልዩ መሆኗን ማሳይሽ በአንድ ነገር አሳይሽ የዛሬ ቀን ልዩ መሆኗን አይሽን ጨፍኝ ለምን ጨፍኛ ለምን ጨፍኛ ሰርፕራይዝ አለ ለየት ያለ ሰርፕራይዝ ነገር ሰርፕራይዝ አለ እሺ ምንድነው ጨፍኛ አላሳይሽ እነሆ ክብርቶይ ታገቢኛለሽ ምን እየሆንክ ነው አንተ ያማል እንዴ ምን ሆንሽ ኦሌን ምን እየተጃጃልክ እኮ ዛሬ ልዩ ቀን ነች ለኛ ምንድነው ልዩ ቀን ናት አንተ ያማል እንዴ ነው ሊያድ ቆይ ልዩ ናት ማለት ምን ማለት ነው እንዴ አንተ ያማል እንዴ ወላ ደረስ እሺ አሁን ትቀበኛ ምኑን ስጦታዬ እሺ ቀበራ ዛሬ ልዩ ቀን ነች ብያለሁ ለኛ አይደል አንተ ያማል እንዴ ምንድነው እኮ ዛሬ ልዩ ቀን ናት ብያለሁ እኮ ቅድም ለኔ ስልሽ እኮ አልሰማሽኝ አይደል እንዴ ቅድም ጌታ አንቺ ረፊ ማርያም ረፊ ረፊ ቤቲ ሰሚ እሺ ሆኖ አስቀምጪና ንገርሽ ሆኖ አስቀምጪ ረፊ ቤቲ እሺ ምንድነው ልዩ ቀን ናት ይወጥሽ ለቀናችሁ ታልቅ ቀናቶች አንዱ ሰርግሽ ቀን አንዱ ዛሬ ምንድነው እንዴ ምን ቸኮሌ መስጠት ብርቅ ነው እንዴ ቅድም ነገር ሻለ እሺ እነሆ ዛሬ ልዩ ቀን ታገኛለሽ ምን ማለት ነው አንተ ምን ማለት ነው ገለድ አንተ እየተጃጃልክ ነው እንዴ ምንድነው ለዚህ ነው አስቸኳይ ነው ምን መጃጃል ነው እና ምንድነው ታገኛለሽ ምናምን ማለት ያው ለድ በቃ ካሁን በኋላ እንደዚህ ነገር እንዳይደገምሽ ፍራንክ ተደርገሻል ፍራንክ ነው ይኸውልህ ካሁን በኋላ እንደዚህ አይነት ቀልድ እንዳትቀልድ እሺ ፍራንክ ማድረግ እኮ ነው በኔ ቤት አንቺ በጥፊ አላጮለችኝ በመዳሪያ ነው ጥፊ እግዚአብሔር ጮልኩ ሲያንስ ነው ጣቷ ራሱ ምልክቱ አለ ጌታ አንቺ ፍራንክ አታይ ፍራንክ በቃ ኧረ በእናትህ ማድረግ እኮ ምንም ትመታለሽ አስበሻው ነው የግን የሰርግ ቀን ነው ተዋርጄ ነበር ነው እግዚአብሔር ኧረ አንቺ ይለያል ሰሚ ፍራንክ ባይሆን ኖሮ ግን ማለት ነው ደስ ይለኝ ነበር ግን ፍራንክ ነው ዛሬው ሰሚ ወላ ደረፍ ሳብ ሳትማቸ አሁን ሸችሽ ነው ማለት እግዚአብሔር ነው ሸችሽ ማለት እሺ አትምጫ ወደ እኔ እሺ በጣም ያስፈራሽኝ እኮ በጣም ታስፈሪ እግዚአብሔር ምንድነው ማስፈራው እሺ እኔ ደስ እንዲለኝ ማለት ነው በቃ እኔ ደስ እንዲለኝ እንዴ ሰው ማ እዚህ ሰው ሙጂ ምን ችግር አለ ማንም እሺ አይነን
ማድረግሽ ነው? ቤት አንቺ ምን ማድረግሽ ነው? ምን ማድረግሽ ነው? አንተ ልቀቀኝ እኮስ ምን ማድረግሽ ነው? አሁን እሺ ወደ ገደለው ወደ ገደለው አይደል? ምን ማድረግሽ ነው? የመጣሽ ምትይ የምን ነው? ሳሚ እንዴ ፕራንክ አደረኩ። እንደዛ ነበር ያደረገኝ እንዴ? ታዲያ በስሜ ምን ችግር አለበት? ጉንጄ ሳሚ እዚህ ጋር እንዴ? ኧረ በእናትህ ቤት የምር አይነ ምናምን ጨፍና እየጠበቅክ ነበር። ናጉት በለው ካልሳብሽ አልቀመጥም። ቁም ነገር የምር ቆመ ቀር በቃ እኮ ጓደኛሽ አይደል? ምን ችግር አለበት? ምን ችግር አለበት? የምር ምን ችግር አለበት? ወላሂ በል እስኪ እንትን በል ጌታ ሳሚ ችግር የለውም። ኧረ ና ቁጭ በል አንተ ችግር የለውም። ኦሊ እኮ ችግር የለውም። ወደ ወሬው ግባው እስኪ። ምንድነው አስቸኳይ ነው ቤት ዛሬ ጠራሁሽ ምክንያት ዛሬ በቃ ቢሮታችን ማናነሳት ቀን አበሰበስከኝ እኮ እኔ የራሴ እኮ ነው ፀጉሬ እንዳለ ውሃ ፊቴ ራሱ ውሃ ነው። ዛሬ ሰፕራይዝ ነው ሰፕራይዝ እኮ ቅድም ይኸውልሽ ነገርኩሽ አይደለ? ሳሚኝና ልንገርሽ አልኩሽ። አልሰማም ኦሊያድ አንተ የምርህን ነው እንዴ? በቃሽ እንደዛ ከሆነሽ ምን እሺ አልናገርም። የጠራሁሽ ከዛ ድረስ መጥቼ አልናገርም ትላለህ? አዎ አልናገር መፍትሄ ነው። እሺ ይቀራል እንዴ? በዛው ነው እንድትስ ታም አሮሊያድ ያው ሊታባሽ ምን ታም እንዴ? አውቃለሁ ቆንጆ እንደሆንኩኝ አውቃለሁ። ኦሊያድ ምን እየሆንክ ነው? ቆይ እረፍ አልኩህ አንዴ በቃ እረፍ። እንዴ ምን ችግር አለበት? ኦሊያድ በእናትህ እረፍ በቃ። እኮስ ምን አልኩሽ? ቤት አንቺ ቤት አረ በስመ አብ አንገቴን አላስተረፈችኝ። እኔ እኮ እህቴ ስለሆነች እንደ እህቴ ስለማያት በቃ ቸኮሌትና አበባ ደግሞ ትወዳለች። እሱን እየመጣው ላይ ደግሞ በቃ ደስ እንዲላት እንጂ ያለ ነገር አስቤ አይደለም። እንዴ በጥፊት ማታኛለች። ቤት ማለት ጓደኛዬ ንጹህ ጓደኛዬ ነች። ሲቀጥልም ደግሞ እኔ አስቤላት ነው ሳሚን ስላት እምቢ አለች። ከዛ እኔ ሳምኳት። ሴት ልጅ ሰምታፈር እኔ ሳምኳት። ሌላ ምንም ችግር ጉንጯን እኔ ሳምኳት። ደግሞ ጥፊው አላስተረፈችኝ እኮ እግዚአብሔር ቅድም ራሱ። አሁን ደግሞ አንገቴን ይሄ ሁሉ ቸኮሌት ይሄ ሁሉ አበባ ገዝቼላት ዛሬ ቀኔ ተበላሸ። እግዚአብሔር ቀኔ ቸኮሌት ራሱ በጣም የምትወደውን ቸኮሌት ከየት ፈልጌ እንደገዛውላት በጣም የምትወደው ጌታ በጣም የምትወደውን ቸኮሌት ነው የገዛውላት ዛሬ። ቀኔ አበላሸችው እግዚአብሔር። እኔ በህይወቴ 2 ቀን የደስታ ቀን ብዬ ነው ያሰብኩት፣ ዛሬና የሰርጌ ቀን። ዛሬ ከእሷ ጋር ሰርፕራይዝ አደረጋት ያሰብኩት አልተሳካም።